ሁላችሁ እንኳን ወደ ካን ቢዝነስ ዩቲዩብ ቻናል በደህና መጣችሁ። ይዤላችሁ የመጣሁት ምርት ይሄ በጣም የሚጠቅማችሁ ነው እና አሪፍ የሆነ ቢዝነስ ነው። በተለይ ደግሞ ለዚህ ቢዝነስ ፍላጎት ያላችሁ ሰዎች እስከ መጨረሻው ተከታተሉት። በጣም የሚጠቅማችሁ እና አሪፍ የሆነ ቢዝነስ ነው ይዤላችሁ የመጣሁት። እጅግ ትርፋማና ውጤታማ የሚያደርግ ቢዝነስ ነው። ምንም ጥያቄ የለውም፣ ምንም ኪሳራ የለውም እና ሁሌ ተፈላጊ የሆነ ቢዝነስ ነው ዛሬ ደግሞ ይዤላችሁ የመጣሁት። ይህ ቢዝነስ ብዙ ጊዜ ለግንባታዎች እንደዚሁም ደግሞ ለፈርኒቸሮች እንደዚሁም ደግሞ ለእንጨት ስራዎች እና ለተለያዩ ነገሮች እንጠቀመዋለን። ይህ ምርት እንግዲህ የሚስማር ቢዝነስ ነው። የሚስማር ቢዝነስ ማንም ሰው አዋጭ ከሚባሉት የቢዝነስ ሀሳቦች አንዱ የሚስማር ቢዝነስ ነው። ለማንኛውም ነገር ለሁሌም ደግሞ የምንጠቀምበት ነው፣ ተዕለት ተዕለት የምንጠቀምበት የግንባታ ስራ የሆነ የቢዝነስ ምርት ነው እና ይህም የሚስማር ቢዝነስ አዋጭና ትርፋማ የሚያደርግ ቢዝነስ ነው። እንግዲህ ለዛሬ ይዤላችሁ የመጣሁት እንግዲህ ለምን ሚስማር ማምረት ያስፈልጋል የሚለው እንግዲህ ለሚስማር በግንባታ በእንጨት ስራዎች እና በፈርኒቸር ፋብሪካዎች እንደዚሁም ደግሞ በብዙ የኢንዱስትሪ ዘርፎች በብዛት የሚያስፈልገን እና ቀጣይነት ያለው ገበያ ያለው የቢዝነስ አንዱ የስራ ዘርፍ ነውና ሚስማር ቢዝነስ አዋጭ ከሚባሉት ቢዝነስ አንዱ ነውና እንግዲህ የሚያስፈልጉ ነገሮች ናቸው። አሁን ምንድን ነው ይህ ምርት ለማምረት የሚያስፈልጉ ነገሮች እንግዲህ የብረት ሽቦ ነው የሚያስፈልገን፣ የማሸጊያ ካርቶን ወይም ፕላስቲክ ነው የሚያስፈልገን፣ እንደዚሁም የምርት ሂደቱ ወይም ደግሞ የምርት መለያ ያስፈልገናል ማለት ነው። እነዚህ ደግሞ የሚያስፈልጉት እነዚህ ጥሬ እቃዎች ናቸው። የሚያስፈልጉት ጥሬ እቃዎች የብረት ሽቦ፣ እንደዚሁም የማሸጊያ ካርቶን ወይም ፕላስቲክ ያስፈልገናል። የምርት መለያ እንደዚሁ ያስፈልገናል። እነዚህ የሚያስፈልጉን የሚስማር አንድ ሚስማር ለማምረት የሚያስፈልገው ጥሬ እቃዎች ናቸው። እነዚህ ጥሬ እቃዎች ናቸው እነግራችኋለሁ። በቀጣይ ደግሞ የሚያስፈልጉት ምን ያስፈልጋል የሚለውን የምነግራችሁ ይሆናል። እያያችሁት ጥሬ እቃዎች ካየን አሁን ደግሞ ማነግራችሁ እንግዲህ የሚያስፈልጉ ማሽኖች ናቸው። እነዚህ ደግሞ ይህን ምርት ወይም ደግሞ የአንድ የሚስማር ቢዝነስ ማምረት የሚያስፈልጉ ማሽኖች ናቸው። እንግዲህ የሚስማሩ ማምረቻ ማሽን ያስፈልጋል። እንደዚሁም ደግሞ የሚስማሩ መሳቢያ ማሽን ያስፈልጋል እና እንዲሁም የማብረቂያ ማሽን ማብረቂያ ማለት እንግዲህ ወይም መጥረጊያ ወይም ደግሞ ፖሊሽንግ ማሽን ይባላል እና ይህ ማሽን የሚያስፈልገናል። የማሸጊያ ማሽን እንደ ፍላጎታችሁ ይሄ አቅሙ ካላችሁ እንደ ፍላጎታችሁ የማሸጊያ ማሽንም ማድረግ ትችላላችሁ። ይሄ ግን እንደ ግዴታ ባይሆንም ያው እንደ ፍላጎታችሁ ነው ይሄ ማለት ነው። ግን እንደዛ የማምረቻ ማሽን ነው የእሱ የሚያስፈልግ ነው። እንደዚሁም ደግሞ የማብረቂያ ወይም ደግሞ የፖሊሽንግ ማሽን ያስፈልጋል። እንደዚሁም ደግሞ ሽቦውን መሳቢያ ማሽን እሱ ያስፈልጋችኋል ማለት ነው ምርት ለማምረት። በእርግጥ ማሸጊያ ማሽን እንደ ፍላጎታችሁ ነው፣ እንደ ፍላጎታችሁ ይወሰናል ማለት ነው። ለዛሬ ያላችሁ እንግዲህ ይህን የሚያስፈልጉ ማሰሪያዎች፣ የሚያስፈልጉ ጥሬ እቃዎች፣ የሚያስፈልጉ መሳሪያዎች። አሁን ደግሞ የማምረት ሂደቱ ነው። እንዴት ነው ይህን ምርት የምናመርተው? ሂደቱ ውስጥ ምን ይመስላል የሚለውን ነው የምናየው ማለት ነው። የማምረት ሂደቱ እንግዲህ ሚስማር ለመስራት የማምረታችን ሂደት እንግዲህ የብረቱ ሽቦ ይገዛል። እንግዲህ ሽቦ ከተገዛ በኋላ ወደ ተፈለገው ቅርጽ ወይም ደግሞ ወደ ተፈለገው ውፍረት ይቀየራል። ከዛ ከተቀየረ በኋላ ጫፉ ማለት ነው ጫፉ ላይ ይሰራል ማለት ነው። ውፍረት ደግሞ የማምረት ሂደቱ ነው። እንግዲህ አንድ ሚስማር ለማምረት ምን ይመስላል የሚለውን ሂደቱ ነው አሁን የምናየው ማለት ነው። እንግዲህ ሚስማሩ ከመሰራቱ በፊት ምንድን ነው የሚያስፈልገው፣ እንዴት ነው ፕሮሰስ የሚደረገው፣ እንዴት ነው የሚመረተው የሚለውን የምርቱን ሂደት ነው የምናየው ማለት ነው። የብረት ሽቦ ይገዛል። እንግዲህ ሽቦ ከተገዛ በኋላ ወደ ተፈለገው ውፍረት ወይም ደግሞ ቅርጽ ይቀየራል ማለት ነው፣ ወይም ይሳባል ማለት ነው። ከዛ በኋላ ማሽኑ ሚስማሩን ይቆርጣል። ከቆረጠ በኋላ ደግሞ ጫፉ ላይ ያለውን ያስተካክላል ማለት ነው፣ የሚስማሩን ጫፍ። ከዛ በኋላ ያ ከተደረገ በኋላ ወይም ጫፉን ከተሰራ በኋላ ዲዛይኑ ከተሰራ ቅርጹ ከተሰራ በኋላ ይመዘናል ማለት ነው። በመጨረሻ ከተመዘነ በኋላ ይታሸግና ለገበያ ይቀርባል ማለት ነው። ከዛ በኋላ አሁን ዝግጁ ነው ማለት ነው። ይህን ይመስላል ማለት ነው። አንድ የማምረት የሚስማር ምርት ለማምረት ሂደቱ ይህን ይመስላል ማለት ነው። የብረት ሽቦ ይገዛል። ሽቦ ከተገዛ በኋላ ምንድነው የሚደረገው? ወደ ተፈለገው ቅርጽ ወይም ደግሞ ውፍረት ይሳባል። ከያ ከተደረገ በኋላ ማሽኑ ሚስማሩን ይቆርጣል ማለት ነው። ከቆረጠ በኋላ ያስተካክላል፣ ጫፉን ያስተካክላል ማለት ነው፣ ወይም ይሰራል። ከዛ በኋላ ይታሸጋል ማለት ነው። ይህ ከታሸገ በኋላ ወደ ምርትነት ወይም ደግሞ ለገበያ ዝግጁ ይሆናል ማለት ነው። እንግዲህ ይህን ይመስላል ሂደቱ ማለት ነው። እኔ መነሻ ካፒታሉ ደግሞ ምን ያህል ነው የሚለውን ነው አሁን በተጨማሪ የምናየው። ይህን ምርት ለማምረት ምን ያህል ካፒታል ያስፈልገናል የሚለውን ነው። እንግዲህ ይህን ምርት ለማምረት አትሊስት ሚሊየንስ ካፒታል ያስፈልገናል። ወይም በመቶ ሺዎች የሚጀመር ስራ አይደለም ይሄ። ግን ሚሊየንስ ተጀምሮ ደግሞ እጅግ ትርፋማ እና ውጤታማ ሁሌም ተፈላጊ የሆነ ስራ ነው። በሚሊየን አውጥተን እንኳን ብንሰራው እንኳን ምንም የሚያከስር ስራ የለውም። ከእናንተ የሚጠበቀው የራሳችሁ ጥረት የሚፈልገው እና ደግሞ ኮሚኒኬሽን ያስፈልጋቸዋል። የገበያው ኮሚኒኬሽን ከሰዎች ለመግባባት እነዚህ በጣም ያስፈልጋቸዋል ማለት ነው እንጂ በጣም አስራፊ ነው፣ ሁሌም ተፈላጊ ነው።
አሁን መነሻ ካፒታሉ አንድ አነስተኛ የሆነ የዚህ ስራ ወይም ቢዝነስ ለመክፈት ከ3 ሚሊዮን እስከ 8 ሚሊዮን ብር ያስፈልጋቸዋል። አንድ የሚስማር ፋብሪካ ወይም የሚስማር ምርት ለማምረት ከ3 ሚሊዮን እስከ 8 ሚሊዮን ያስፈልጋቸዋል። ይህ በአነስተኛ ነው እንግዲህ በአነስተኛ ስጀምሩ ማለት ነው። በመካከለኛ ደግሞ እንጀምር ካላችሁ ደግሞ ይህ ምርት ደግሞ በመካከለኛ ለመጀመር ከ8 ሚሊዮን እስከ 15 ሚሊዮን ብር ያስፈልገናል። ከ8 ሚሊዮን ብር እስከ 15 ሚሊዮን ብር በመካከለኛ የሆነ የሚስማር ምርት ለማምረት ማለት ነው። እንደዚሁም ደግሞ ወደ ከፍተኛ የሆነ የሚስማር ምርት ለማምረት ደግሞ 15 ሚሊዮን ጀምሮ እና ከዛ በላይ ያስፈልገናል ማለት ነው። ይህ ምርት ለማምረት እና ይህ ምርት በምንም ኪሳራ የሌለው ምርት እና ሁሌም የሚፈለግ ምርት ነው። በቃ ዴይሊ ማለት ትችላላችሁ ተፈላጊ ምርት ነው እና አዋጭ ከሚባሉት ምርት ይህ የሚስማር ምርት ነው እና እንግዲህ ይህን ከሰራን በኋላ ምንድን ነው የምናደርገው ነው። እንግዲህ አሁን ሁሉ ነገር ጨርሰናል። የሚያስፈልጉ ጥሬ እቃዎችን፣ የሚያስፈልጉ ነገሮችን፣ ማሽኖችን ማምረት ሂደቱን አይተናል። እንደዚሁም ደግሞ ሚስማር ለምን አስፈልግን ለምን እንጠቀመዋለን የሚለውን አይተናል። አሁን በመጨረሻ ምርቱን ኦልሬዲ ሰርተን አዘጋጅተናል። ካዘጋጀን በኋላ ከዚህ በኋላ ምንድን ነው የምናደርገው ነው። ሁሉ ፕሮሰስ ካለፍን በኋላ ምንድን ነው የምናደርገው ነው። ለማን ነው ይህንን የምንሸጠው የሚለው ነው አሁን የምነግራችሁ ማለት ነው። ይህን ፕሮሰስ ካደረግን በኋላ ካዘጋጀን የሚስማሩን ሁሉ ነገር ካዘጋጀን በኋላ አሁን ቀጣዩ ምንድን ነው? ሽያጭ ነው። ሽያጭ ደግሞ ስናየው ለማን ነው የሚሸጠው የሚለው ነው። አንደኛ እንግዲህ የሶፍትዌር ሱቆች ላይ ነው እንግዲህ የምንሸጣቸው ወይም ደግሞ የግንባታ ተቋራጭ እዛም የግንባታ ተቋራጭ እንደዚሁም ደግሞ የፈርኒቸር ፋብሪካዎች እንደዚሁም ደግሞ የጅምላ ነጋዴዎች ናቸው። አንድ ድገምላችሁ። ይህ ደንበኞቻችን ይህ ምርት ከጨረስን በኋላ ደንበኞቻችን የሶፍትዌር ሱቆች ናቸው። እንደዚሁም ደግሞ የግንባታ ተቋራጮች እንደዚሁም የፈርኒቸር ፋብሪካዎች፣ ጅምላ ነጋዴዎች እነዚህ የመሳሰሉ ናቸው ማለት ነው። ወይም ደግሞ እነዚህ የህንፃ መሳሪያዎች እነሱ ናቸው በብዛት የሚወስዱት። እንግዲህ ለዛሬ ይዤላችሁ የመጣሁት የሚስማር ቢዝነስ ይህን ይመስላል እና አይ ቲንክ የሚጠቅማችሁ ሀሳብ ነው እና ይህ ምርት አሪፍ ከሚባሉ ምርቶች ነው። አሁን ደግሞ ትርፉ ምን ያህል ነው የሚለው ነው። ትርፉ እንግዲህ እንደ ትርፉ በምርት መጠን እንደዚሁም ደግሞ ጥሬ ዕቃ አቅርቦት ይለያያል እና በገበያ ሁኔታም ይለያያል። እንግዲህ ይሄላቸው የቀረቡት እንግዲህ የምርቱን ትርፍ ነው። የዚህ የሚስማር ምርት ትርፍ ምን ያህል ነው የሚለው ነው። እሱን ይሄላቸው የሚመጣው እና ይህ ምርት እንግዲህ ለትርፉ ለማወቅ እንደ ገበያው ነው እንደ ጥሬ ዕቃው አቅርቦት እና እንደ ገበያው ሁኔታ መለየት ይወሰናል ማለት ነው። ይህ ነው ለማለት ትንሽ እንደ ይህ ነው ማለት አይቻልም። ለማለት የፈለጉት ነገር እናንተ አቅርቦት እንደ ገበያ ሁኔታ ወይም መለዋወጥ ይወሰናል እና እንደ ምርት መጠናችሁ ይወሰናል ማለት ነው እንጂ አሪፍ ትርፍ የምታገኙበት ቢዝነስ ሀሳብ ነው ይህ ቢዝነስ ነው። ለዛሬ እንግዲህ ይዤላችሁ የመጣሁት የሚስማር ቢዝነስ ይህን ይመስላል እና ከወደዳችሁት ላይክ ኤንድ ሼር ማድረጋችሁን ለጓደኞቻችሁ እንደዚሁ አትርሱ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስፍሩልኝ። ሰብስክራይብ ማድረጋችሁንም በዚሁ አጋጣሚ አትርሱ። ለእኔም ብርታት ነው፣ ለእናንተ ደግሞ አሪፍ የሆነ የቢዝነስ ሀሳብ ይዤ እመጣለሁ ማለት ነው። ለዛሬ ይዤ የነበርኩት ካናል ቢዝነስ ቲዩብ ይህ ይመስላል ማለት ነው። ለሚቀጥለው በአሪፍ ቢዝነስ ከምንገናኝ ሰላም ሁኑልኝ።